ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይህ ንቃት ሚዲያ ነው። የንቃት ሚዲያ በየሳምንቱ ሰዎች ምን ይላሉ የሚሉ አዲስ ፕሮግራም ጀምሯል። ይህንን ፕሮግራም በሌሎች በሬዲዮ ፕሮግራም ላይ እናዘጋጀው ነበር። ብርጽ ርዕስ ነው። ስለዚህ አሁንም በዩቲዩብ ቻናላችን ላይ እንደ አዲስ ጀምረነዋል ማለት ነው። ሰዎች ምን ይላሉ፣ በዚህ ላይ ምን ማለት ነው የሚለውን ነገር እንግዲህ እናብራራዋለን። የሰዎች ምን ይላሉ ተወያይ ባልደረባይ ወይም ሁሉንም ከሰሞኑ እንዳሰሳም አብሮኝ የሚወያየው ከሊል ኢብራሂም አጠገቤ ነው። እኔ መንሱር አህመድም እዚሁ ነኝ። ሁለታችን በጉዳዮች ላይ በአንገብጋቢ ጉዳዮች ላይ እየተነጋገርን እንግዲህ አብረን የተወሰነ ሰዓት የተወሰነ ደቂቃችን እንቆያለን ማለት ነው። እንግዲህ የሰዎች ምን ይላሉ ማለት በምንናገራቸው ነገሮች እና ባሉት ነባራዊ ሁኔታዎች ላይ በምናነሳቸው ነገሮች ላይ ሰዎች ምን ይላሉ ነው እና የሰዎች አስተያየት በጣም ወሳኝና አንገብጋቢ ነው። የንቃት ሚዲያ በአዲስ መልኩ ተነስቷል። እንግዲህ በዚህ ላይ ብዙ ርብርብ ያደረጉ ወንድሞች አሉ እና ንቃት ሚዲያ መቀጠል አለበት፣ መስራት አለበት፣ ህዝቡ ጋር መድረስ አለበት። ህዝቡን በተቻለ መጠን ማለት ነው የተቻለውን እንቅስቃሴ በማድረግ የህዝባችንን አስተሳሰብ ለመቀየር ጥረት መደረግ አለበት በሚለው ላይ በመስማማት እንደ አዲስ ነው የመጣ ነው። እኛ የተለያዩ ጉዳዮች እንኳን የተለያዩ የስራ ዘርፎች ቢኖሩንም ይህ ግን እንደ መደበኛ ማለት ነው እኛ ባለን በተመለከት ነው በአሳለፍነው ልምድ በመነሳት ለህብረተሰባችን አንዳንድ ነገር ማለት አለብን ብለን እናምናለን። ይህ የኛ ቀደር ነው። ስለዚህ ሰዎች ምን ይላሉ የሚለው እንትናችን ላይ እኛ በዚህ የንቃት ሚዲያ ፕሮግራማችን ላይ ትላንትና የተረሱ ነገሮችን ሁሉ አንስተን ሰዎች እንዲጠነቀቁ ማድረግ አለብን ብለን እናምናለን። ሾርት ሚሞሪ የሚባለውን ነገር እኛ ለመቅረፍ ነው የመጣ ነው። እኛ ቁርሾ ቀስቃሽ ወይም ደግሞ ችግር ቀስቃሽ አይደለንም፣ ግን ሾርት ሚሞሪ አይደለንም። ወዲያው ነገሮችን የምንረሳና የምንተኛ አይደለንም። እነዚህን ነገሮች ሁሌ እያስታወስን መጠንቀቅ አለብን። ጠላት በምንም ተአምር ወዳጅ ስለማይሆን የሚለው አቋም አለ። ምክንያቱም ጠላትን ካወቅከው በኋላ አትጠቃም። ስለዚህ በኢትዮጵያ ሙስሊሞች ጉዳይ ላይ እዚህ ላይ በፖስተሩ ላይ እንደሚታየው አህመዲን ጀበል አለ፣ ሙጂብ አሚኑ አለ፣ እናንተም አለን። እንግዲህ ያው ስዩም ተሾመ እንደምታውቀው በተደጋጋሚ ማለት ነው የሀገራችን አዋቂ ሆኖ ራሱን እንደሚያቀርብ እናውቃለን። በሁሉም ጉዳዮች ላይ ትንታኔ ይሰጣል። የፈለገውን ባለስልጣንም መወረፍ መተቸት መብት አለው ወይም መብት አለ የተባለ ነው ይመስለው። አንድ ሰው ግን አይነካ። ግልጽ ነው አይደል? እና ስለዚህ እኔ ብልጥ ጋዜጠኛ ወይም ጋዜጠኛ ከሆነ ብልጥ ጋዜጠኛ ነው የምለው እና ስዩም ተሾመን በማን ወስደዋለው መሰለ? በአዜብ መስፍን ነው ዛሚ ታዘጋጅ የነበረችው ሚሚ ስባቱ በሚሚ ስባቱ ነው የምወስደው። ሚሚ ስባቱ እነ በረከት ስምኦን ትከሻዋ ስለነበሩ እነ በረከት ስምኦን ዛሚ ላይ እጅ ስለነበራቸው በመንግስት አካባቢ ላይ ሊጣሉ የተፈለጉ ባለስልጣናቶችን መጀመሪያ ሚሚ ስባቱ ስትተቻቸው ታውቃለህ። በቀጥታ ነው የምትናገራቸው እና ኃይለማርያም ደሳለኝን አዜብ መስፍንን አላስገቧትም ቤተ መንግስት ብላ ከቤተ መንግስት አዜብ መስፍንን ለማስወጣት ስለተሞከረ ብቻ አዜብ መስፍንን ወግና እንዴት እንደነበረች አይተናል አይደል? ዛሚ ልክ ለውጡ ሲመጣ ለምን ጠፋ? አዋሽ ወይን ጠጅ ነው ምናምን ስፖንሰሩ ነው። አዋሽ ወይን ጠጅ እየጠጡ ማን አታላይ ነው መሰረት አታላይ አብሯት ነው ያለው። የኢትዮጵያ ሙስሊሞችን የመብት እንቅስቃሴ ሲያጣጥሉ በጣም የፈለገችውን ስትናገር፣ ነገር ግን ቤተ መንግስት ላይ ግን እጅ ነበራል። ማንም እንደማይነካ ታውቃ ነው። የትኛውም ባለስልጣን እሷ ላይ ምንም ነገር ማድረግ አይችልም እንትን ነበራት እና ስዩም መስፍናውን የፈለጉት ይናገርና በምንም ተአምር አብቹ ምንም ቢሳሳት አብቹ ተሳስቷል የሚል ነጥብ ከስዩም ተሾመ ሲናገር አሰማም። ያችን ከተናገረ የስዩም ተሾመ ጉዳይ ያበቃል። ገብቷል? እና ስለዚህ አሁን እሱ ምንድነው መሰለህ አልተቃወምኩም እያለ ነው። ገብቷል? ደጋፊ ነው ተቃዋሚ ነው አታውቀውም። ግልጽ ሆነልህ? እና እኔ አንድ ንግግሩ ላይ ማምጣት እንችላለን። የኢትዮጵያ ሕዝብ ዲሞክራሲያዊ መብት አያስፈልገውም፣ አምባገነን ነው አብቹ መሆን ያለበት ሲል ሰምተህ ከሆነ እኔ በጣም ደንግጫለሁ። ለዲሞክራሲ ምናምን ጥያቄ ወያኔ ያስሮኛል ነው። ለሆዱ ነበር እንዴ ሰው እየታሰረ? ወያኔ ያሰረው በምን ምክንያት ነው? የኢትዮጵያ ሕዝብ ምናምን ወያኔን ታግልን ምናምን የሚለው ሌላ ጥያቄ አለ እንዴ? ወያኔ ላይ የዲሞክራሲ ጥያቄ እኮ ነው እንጂ የወያኔ መሪዎች እኮ የትግራይ ተወላጆች ስለሆኑ የሆነ ሰዎች የአማራ ተወላጆች፣ የኦሮሞ ተወላጆች፣ የስልጤ ተወላጅ ስለሆነ አይደለም።
አንተ ይሄንን ስርዓት አልፈልገውም የምትለው የመሪውን ዘር የመሪውን ብሔር ይቆጥረህ አይደለም። ስርዓቱ ዲሞክራሲያዊ ስርዓት ከሆነ አንተ ይመችሃል። ዲሞክራሲያዊ ስርዓት ካልሆነ መቃወምህ፣ ቅሬታን ማሰማትህ አይቀርም። ቅሬታን ስታሰማ ደግሞ አደጋ ሊገጥምህ ይችላል። ይሄ ታወቀ ነው አይደል? ስለዚህ ወያኔ ለሱን በተለየ ሁኔታ አይደለም ለዲሞክራሲ ታገልኩ ብሎ ከዛ በኋላ እንደውም ጠቅላይ ሚኒስትሩን ወደ አምባገነንነት ምክንያቱም የሱ አሁን ተመችቶታል። ገብቷል። ስለዚህ የሱ ዲሞክራሲ ይሄ ነው ማለት ግልጽ ሆነል እና ከዚህ ቀደምም የነበረው ችግር ከወያኔ ጋር ይሄው ነበር ማለት ነው። ብዙ ሰዎችን አይተን እንደሆነ ታውቃለህ፣ ለኢትዮጵያ ሕዝብ ይመስላል የታገሉ ታግዬ ለፍቼ ምናምን ብለዋል። ለግል ሆዳቸው ነው የሚገኙት። ካገለሏቸው ያንን ነገር ካልተጠቀሟቸው መብላት ካልቻሉ ያ ስርዓት ዲሞክራሲያዊ ስርዓት አይደለም ይላሉ እና ለመብት ከሚታገሉ ሰዎች ስር ይወተፋሉ። ጥያቄያቸው ግን ይሁድ ነው። እነሱ እንደዚህ አይነት ሰዎች አሉና እኔ በዛ ነው መስለው ግልጽ ነው። ማንም ሰው በሚረዳው መልኩ ይሄን መገንዘብ ያቅተም። ላነሳ የፈለኩት ግን አህመዲን ጀበል ላይ እና ሙጂብ አሚኖ ላይ ብዙ ጊዜ ብዙ መረጃዎችን ማቅረብ እንችላለን። ድምጽ፣ ኦዲዮ፣ ቪዲዮ አለን። በጣም በተደጋጋሚ እንዳሸባሪ ነው እንጠራቸው። ገብቷል እና አህመዲን ጀበል ኦሮሞና አማራን ያባላሉ፣ ለማባላት ይሞክራሉ። ሙስሊምና ኦርቶዶክስን ካላናችሁ ሀገር ሊያፈርሱ አይችሉም። ምን በግልጽ ነው የሚናገር። አንድ ቀን ግን አላላ እያለ ምናምን ቁጭ ብሎ የሚያዳምጠውን ሰውዬ እንደዛ ሲለው አንድ ቀን ግን አህመዲን ጀበል መልስ ሰጥቶት አያውቅም። እኔ ከዚህ በላይ ምንም የሚያሳፍረኝ ነገር የለም። የሆነ ነገር ተናግረህ ሰውየው ላይ ደም ስርህ ተገታትሮ እንትን ብለህ ሰውየው ለአንተ መልስ የማይሰጥ ከሆነ እኮ አልሰማህም ማለት መኖርህን ማለት ይሄ ከባድ ነውና አህመዲን ጀበልን እኔ በዚህ በጣም ነው የምኮራበት። ለማይገባቸው ሰዎች መልስ አይሰጥም። ግን ኢትዮጵያ ውስጥ አህመዲን ጀበል የተለየ ለኦርቶዶክስ ለአማራ ብሔረሰብ ወይም ለሌሎች ምን የአስቸጋሪ ነገር ፈጥሯል? ምን አድርጓል? ምን ችግር ብዙ ነገሮች ሲደረጉ እነዚህ ቀሳውስት ቄስ ይሄ ዳቆንን ምናምን የሚሉ ይሄ ፖለቲካና ሃይማኖት ውስጥ ያሉ ሰዎች አህመዲን ጀበልን ነው የሚጠሩት። አህመዲን ጀበል ግን ምንም ነገር አላደረገም። ምንም እንቅስቃሴ አላደረገም። በእንደዚህ አይነት ጉዳይ እንቅስቃሴ ያደረገ ኦርቶዶክስና ሙስሊም ተስማማ አልተስማማ የሱ ችግር አይደል እንዴ? እሱ የሀገር መሪ አይደለም። ኦሮሞና አማራ ተስማማ አልተስማማ የአህመዲን ቁልፍ ችግር አይደለም። ነገር ግን አህመዲን ጀበል ሶስቱ አጼዎች የምትል መጽሐፍ ጽፏል። ሶስቱ አጼዎች ማለት ኢትዮጵያ ውስጥ የነበረውን በሙስሊሞች ላይ የተደረገውን ጭቆና በደንብ አድርጎ ተናግሯል። እንደዚሁም ደግሞ በኦሮሚያ ክልል በሸዋ አካባቢ ኦሮሞዎች የነበሩት ሚኒሊክ በዘር ሳይሆን ኦሮሞዎች ሙስሊሞችን ጨፍጭፎ ክርስቲያን እንዳደረገ ተናግሯል። ብዙ ሙስሊሞች በመቶ ሺህ የሚቆጠሩ ሙስሊሞች መሞታቸውን ቦሩ ሜዳ ላይ ያ ሁሉ ህዝብ መታረዱን በጠራራ ፀሐይ አህመዲን ጀበል ጽፏል። ሚኒሊክ በሸዋ አጼ ዮሐንስ ደግሞ በሰሜን እንዴት በሌላ ጉዳይ ግባቡ ሙስሊሙ ላይ ተግባብተው በስር ምን ያደርጉ እንደነበረ ቁልጭ ያለ ማንም የማይክደው ታሪክም የመሰከረው ነገር ጽፏል። ይህ ጽሑፍ ታዲያ ማንም ላይ ጥላቻ ለመንዛት ሳይሆን ማመን አለብን፣ ከስተት መማር አለብን። አይ አላደረግንም ይሄ ተዳፍኖ ይቅር ግን የአያትን ስህተት አንተ ለመድገም ስታስብ በአያት ስህተት ከተጸጸትክ ትክክል አልነበሩም ብለህ አፈን አውጥተህ መናገር አለብህ። እነ ሚኒሊክ ችግር እንደፈጠሩ በሙስሊሙ ላይ አፈን አውጥተህ መናገር አለብህ። ምክንያቱም ለአንተ ማን ሰጠ ሚኒሊክ ኢትዮጵያን ነው የገዛው አይደል እንዴ? ስለዚህ ይሄንን ነገር በመጻፉ ምክንያት አህመዲን ጀበል ከዛ በኋላ ያቺ ይሄ መስቀል አደባባይ የምትባል የነበረው ኢድ አደባባይ ብሎ ኢድም ስለምንሰግድበት ሙጂብ አሚኖ እንደዛ በማለቱ በጣም ከባድ እንትን ሲሰጡት ነበር። እኔ እቺ ላይ እንደው አላርዝመውና በሆነ መድረሳ ላይ ስንሰራ መድረሳ ላይ ወጣቶችን ተማሪዎችን ቁርአን እናስቀራ ነበርና አንድ መስጂድ ውስጥ አንድ ባለሀብት በጣም ባለሀብት ሳይሆን እንደ ሀይ አለ ለኸይር መድረሳ ሰርቶልኝ መስጂዱ ፈቅዶ እዛ ውስጥ መስጂዱ ላይ ብዙ ልጆች ካፈራን በኋላ የመስጂዱ ኮሚቴ መድረሳው መጠናከሩን ሲያቅ ሊቀማን ፈለገ። ምክንያቱም በመድረሳው ውስጥ 400 ተማሪዎች አለው። የ400 ተማሪ ወላጆችም ከኛ ጋር ነበሩ። ከዛ በኋላ በማዕከላችን አለመስማማት ሲገባ ሲመጣ የአራዳ ክፍለ ከተማ የጸጥታ
ኃላፊዎች እንደውም እንደነ ሽታይ አሁን የምገባ ምናምን ኤጀንሲ ዳይሬክተር ነው እነሱ ምናምን አወያዩ። ሲያወያዩን ምን እንዳሉ ታውቃለህ? በቀጥታ እነዚህ እኮ አሸባሪዎች ናቸው ገብቷል፣ አሸባሪዎች ናቸው ብለው ሊወጡ ነው ተናግረው እና በጣም ተጠንቀቋቸው ሲሉ እኔም በዛን ሰዓት እችን ስብሰባ አሸንፎ ለመውጣት ወይም እችን መድረክ ለማሸነፍ ሰው ላይ ጭቃ መቀባት አይቻልም። ሽብርተኝነት ከሆነ ቼን ካለን ከአልሸባብ ጋር ነው ከአልቃይዳ ጋር ነው ከማን ጋር እንደሆነ እዚህ ጋር ታስቀምጣላችሁ፣ መረጃውን ታመጣላችሁ፣ ዝም ብላችሁ አትወጡም ጭቃ ቀብታችሁ አልኩኝ። እና እነ ስዩም ተሾመ አህመዲን ጀበል ንቆ ስለሚተዋቸው እንጂ ሙሉ ለሙሉ ሙጂባ የሚኖር በከተማ ውስጥ በሀገሪቷ ላይ በነፃነት የሚንቀሳቀስ ሰው ፍርድ ቤት፣ መንግስት፣ ማንም ሰው ወንጀለኛ ላይለው ሰው አሸባሪ ብለው የሚጠሩ ናቸው። ኦሮሞና አማራን ለማጋጨት ሙስሊምና ክርስቲያንን ለማጋጨት የሚሰሩ ናቸው ብለው ፍርድ እዛቸው ሆነች ስቱዲዮ ውስጥ ቁጭ ብሎ ፍርድ የሚሰጥ ሰው ገብቷል። ልክ የሆነ እንዴት ልበል አይዞህ የሆነ በላንተ የፈለግከውን ተናገር የተባለ መስል ይህንን ማረቅ የሙስሊሙ ተግባር ሊሆን ይገባል። በዚሁ መረን በለቀቀ ሁኔታ በሙስሊሙ ጉዳይ ማንም ይወጣ ሊደነፋ በሙስሊሙ መመረጣቸው በሙስሊሙ የሚያከብራቸውና ሙስሊሙ ከፍታ በሰጣቸው ሰዎች ላይ ጥላሸት መቀባት መቆም አለበት። ይህ የሙስሊሙ አቋም ሊሆን ይገባል ባይ ነው። ልክ ነው። አሁን የተነሳ እኮ አይደለም ይህ ጉዳይ የስዩም ተሾመ ቀደም ብሎ የነበሩትን ጊዜያቶች ብናስብ አሁን ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ያለውን የስዩም ተሾመን እንቅስቃሴ ስናይ ታርጌቱ አንድና አንድ ነገር ብቻ ነው። እሱ የምፈልገውን አካል ደግፋለሁ፣ እኔ ደግሞ ማልፈልገውን አካል እንደፈለግኩ አድርጌ እተቸዋለሁ የሚል ነው። በዚህ ደግሞ የሆነ ገጽታ የገነባ ይመስለኛል። ያ ገጽታው ደግሞ ባክግራውንድ ሽፋን የሆነለት እስከመምሰል ደረጃ ደርሷል። ለምንድን ነው ይህን የምለው? በተደጋጋሚ ግለሰቦችን እየወጣ ይዘልፋል። በተደጋጋሚ የሚያደርጋቸው እንቅስቃሴዎች ሁሉ አንዱን ከአንዱ ጋር ሊያጋጭ የሚችል የተለያዩ ነገሮችን ይናገራል። በፍርድ ቤት ደረጃ እስከ መከሰስ ደረጃ ደርሶ ፍርድ ቤቱ ዳኛው ያዘዘው ትዕዛዝ እስከ መጣስ የደረሰ ነው። ፌዴራል ፖሊስ ሄዶ ቤቱ ድረስ ሄዶ አጣሁት እስከ ማለት የደረሰ ነው። ፌዴራል ፖሊስ ፍርድ ቤት አዞ ፌዴራል ፖሊስ ሄዶ የት እንደሚኖር አላውቅም እስከ ማለት የደረሰ ደረጃ ላይ ደርሷል። እና ይህ ነገሮችን ስታይ ህብረተሰቡ ዘንድ ምን አይነት ነገር ውስጥ ሊገባ እንደሚችል ታውቀዋለህ ብዬ ስለምገምት ነው ይሄን የምለው። ከዚህ በፊት በዚሁ በአህመዲን ጀበል ላይ በተናገረው ጉዳይ ላይ የሆነ ሚዲያ ላይ ሰርተን ነበረ። አንድ የሆነች ፕሮግራም አቅርበን ነበር ትዝ ይልህ ከሆነ። ሌላውን ግን ስናይ መልስ ለመስጠት እንድዛም ሆኖ እናየዋለን። አህመዲን ጀበል ጠንካራ አቋም አለው። በጠንካራ አቋሙ ይታወቃል። መልመጥመጥ የሚባል ነገር የለም። ፊት ለፊት የመሰለውን ይናገራል። የተጣሩሱ ነገሮችን ማቅረብ አይፈልግም። የሚያምንበትን ነገር ነው የሚናገረው። ይህንን ነገር እያወቀን እኛ ለእሱ ተገን መሆን ካልቻልን የሆነ ስሜት አለን ማለት ነው። እኛ ይህን የምልህ ለምንድን ነው ሁላችንም በአንድ ላይ አንተ ስትነካ መጮህ የሌለብን? ለምንድን ነው አብረን ማንጮህ? አህመዲን ጀበል ተነካ፣ ሌላው ሙስሊም ለምንድን ነው ለሱ ሽፋን ሆኖ ሊናገርለት የማይችል? በግል አይደለም እየተነካ ገባኝ። በሙስሊሙ ምክንያት ነው የምልህ። ለምን ዝም እንላለን? መልመጥመጣችን እንደገና ነገም ከነገ ወዲያም ለጥቃት ሊደረገን እንደሚችል መገንዘብ እንጌታ አቃተን። ለምን ተሳነን? ይህ ሁላችንም እኮ የሚመለከት ነው። 1 2 3 4 ሰው ብቻ አይደለም፣ መላው ኢትዮጵያዊ ሙስሊምን የሚመለከት ጉዳይ ነው። ያንተ መጠቃት የኔ መጠቃት ነው፣ የሌላው መጠቃት የሌላው መጠቃት ነው። በአጠቃላይ የሙስሊሙ መጠቃት ሁላችንንም ሊያንገበግበን ይገባልና መልስ መስጠት ይገባናል ብዬ ገምታለሁ። እና ይህ ነው ሽፋን ምናምን የምናደርጋቸው ነገሮች ነገር ከነገ ወዲያ እያደጉ እየመጡ እንደዚህ አይነት ነገር እየወለዱ ይመጣሉና ሁላችንም በዚህ ጉዳይ ላይ ልንረባረብ ይገባል። ስዩም ተሾመ ባለፈው ይሄ የረሱል ሰለላሁ ዐለይሂ ወሰለም ስም ለማጉደፍ ሙስሊሙን ለማቁሰል የፈለገው አንድ ግለሰብ እስካሁን በቁጥጥር ስር ያለው፣ አሁንም በድጋሚ ስለሱ እናነሳለን። መንግስት በተቻለው መጠን አገሪቷ ላይ ህጋዊ ስርዓትን ማስከበር አለበት። ከ60 ሚሊዮን በላይ ህዝብ ላይ እንደዚህ አይነት ቆሻሻ ተግባር የፈጸመ በዓለም ላይ ያሉ ሙስሊሞችን ነብይ ያንቋሸሸ ሰው ኢትዮጵያ አቅፋ
ደብቃ የምታስቀምጥበት ምንም ምክንያት የለምና ካለበት ጉድጓድ አሁንም ወጥቶ ይዘው ለፍርድ መቅረብ አለበት። ማንም ከፋው ማንም ከረፋው ተገለበጠ፣ ጮኸ፣ እኔም እንትና ነኝ ያለ ሰልፍ ወጣ። ለምን የሥራ ማቆም አድማ አያደርግም? እኛ ሙስሊሞች እሱን ሰውዬ ለፍርድ ማቅረብ አለ። ማንም ያኩርፍ፣ የሚያስጥለውን እናያለን። እኛ እየጠየቅን ያለ ነው እየሰራ ነው። እኔ አንድ በጣም የገረመኝ ነገር ይህ ግለሰብ እንድንወያይ ሙስሊሞች እንዲያወያዩ ይፈልጋለሁ። ይህ ግለሰብ የራበው ነው። ይህ ግለሰብ ተልካሻና ተራ ነው። እኛ ስለ ሃይማኖት ውስጥ ገብተን መናገር ከጀመርን እኔ እውነቴን ነው የምልህ፣ ህዝቡ ሰላማዊ ሰልፍ ይወጣል። በጣም አንቋሻሹን አጣጣሉን የማያዳግም ንግግር ነው የምንናገረው። በማስረጃ ነው ደግሞ። መከባበር መልካም ነው። የራሳቸውን እንደነገርኩ ቆሻሻ ነው ብለን ስንል ይህ ቆሻሻ አይደለም ንጹህ ነው ካሉ እኛ ላይ ጣለውን ቆሻሻ እንዲጠርግ እናደርገዋለን። እደግመዋለሁ። ምክንያቱም እንዲህ አይነት ሰዎች በየቦታው ይወጣሉ፣ ከየቦታው ይወጣሉ። የእስልምና ጥላቻ ያላቸው ሰዎች ናቸው። አንተ ከሙስሊሞች መካከል ያሉ ማለት ነው ሌላ ሃይማኖት ተከታይ ሆነ በሙስሊሞች ዘንድ የሚወደዱ ሰዎችን የተመረጡ ሰዎችን በአሸባሪነት ለመፈረጅ ወይም ደግሞ የሀገር ችግር አድርገህ ለመሄድ ካሰብክ ለመፈረጅና በዛ ለመወረፍ ካሰብክ የግለሰቡ ጥላቻ አይደለም የሙስሊሙ ጥላቻ ነው። ምክንያቱም አህመዲን ጀበል እኮ በጣም በሀገሪቷ ላይ በደንብ አድርጎ በሰላማዊ መንገድ የሚኖር ሰው ነው። የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ውስጥ የነበረ ሰው ነው። ለኢትዮጵያ ሙስሊሞች መብት የታገለ ነው። ይሄ ዛሬ የመጣው ለውጥ የኢትዮጵያ ሙስሊሞች የመብት እንቅስቃሴ የወለደው ነው። ቆፈን ይዞት ነበር። ወያኔ እዛ ስርቻ ወጥፎት ነበር አይደል እንዴ? ዝም ብሎ የሆነ ጊዜ ታስሮ ዝም ብሎ ያለቃቅሳል እሷን እያነሳ አይደል እንዴ? እና በዛ ቆፈን ወቅት እኮ የኢትዮጵያ ሙስሊም እኮ ብዙ ተንገላቶ ያመጣው ነው። ተገድሏል፣ ታስሯል፣ ተሰዷል። አህመዲን ጀበል ብዙ መከራ አይቷል። እስር ቤት ውስጥ መረጃ ታገኛለህ ምናምን። ወያኔ በጣም ጠምዶ ያዘው። ወያኔም እኮ ያን ያህል ያዘው እኮ ለሌላ ነገር አይደለም። ለዘብተኛ ቢሆን ለሙስሊሙ ቸልተኛ ቢሆን ስለ ሙስሊሙ ግድ ባይኖረው ኖሮ በጣም ምርጥ ታሪክ ጻፊ ብለው ይወዱት ነበር። ገብቷል አይደል? ነገር ግን በቃ ስለ ሙስሊሙ መብት ታግሏል። ከዛ ደግሞ ሐሳቦችን ሰጥቷል፣ መጽሐፍ ጽፏል። ስለዚህ የጠላት ነው። እውነቴን ነው የምልህ። በተለይ ይሄ እንደነዚህ አይነት ሰዎች የምናቃቸው ሰዎች የሚወዱት ሰው ካለ ራሱን ሊጠራጠር ይገባል። ምንድነው የተሳሳቱት? እነዚህ ሰዎች ወደዱኝ። እንደ ስዩም ተሾመ አይነት ይሄ ዲያቆኖቹ አይነት ምናምን እሱ በጣም ጥሩ ሰው ነው፣ እንትና ጥሩ ሰው ነው፣ ለህዝቡ ያስባል ምናምን ብሎ ሙስሊም የሚያደንቁት ሙስሊም ካለ መጠራጠር አለበት። የተሳሳትኩት ነገር አለ። ምክንያቱም እነዚህ ሰዎች ጥላቻ አላቸው፣ በጥላቻ የሰከሩ ናቸው። ገብቷል? አህመዲን ጀበልን እኮ የሚሳደቡ ሰዎች ይሄ ረሱል ሰለላሁ ዐለይሂ ወሰለምን ስም ያጎደፈውን ሰውዬ እኮ የኛ ነው እያሉ እኛም እኮ እሱ ነን እያሉ ይሄንን ስም እንደዚህ አይነት ተልካሻ ሰው ስም መጥራት አልፈልግም እና እሱ ነን እያሉ ይወጣሉ። ስለ አህመዲን ጀበል ብትጠይቃቸው አህመዲን ጀበልን በጣም ነው የሚጠሉት። ስለዚህ ነገም ከነገ ወዲያም ይጥሉት። አህመዲን ጀበል ለኢትዮጵያ ሙስሊሞች ይታገላል። የአፄዎቹን ያን ቆሻሻ ተግባር ያጋልጣል። ለሙስሊም ያላቸውን ጥላቻ ርዝራዛቻቸውም ለትውልድ ማድረስ አለበት። ታሪኩን እስካወቀ ድረስ ለህዝብ ማሳወቅ አለበት እና ሙጂብ አሚኑም የኢድ አደባባይ ምናምን ስላለ ነው የሚጠለው። ሌላ ነገር ምን አድርጓል? ኢድ አደባባይ ምናምን አለ እና መስቀል አደባባይ እያሉ የሚገለባበጡ ሰዎች አሉ አይደል እንዴ? ኢድ አደባባይ ቢል ኢድ ምን ሰቀል እና መስቀል አደባባይ ይበል እንዴ? ይበል እንዴ? መስቀል አደባባይ ብሎ እዛ ቦታ ላይ ይስቀል እንዴ? የኛም አደባባይ የሁላችንም አደባባይ ከሆነ የሁሉም ከሆነ ፕሮቴስታንትም የፈለገውን ስም ያወጣለት እኛም ኢድ አደባባይ ብለን ሄደን እንሰግዳለን ማለት ነው። ምንድነው ችግሩ? ይሄንንም ስላለ የሀገር ችግር አድርጎ ነው ሊያቀርበው የሚፈልገው እና ለሀገር አስቦ ነው እንዴ? ገብቷል? ለሀገር የሚያስብ ሰው የሚገርም ነገር እንደውም ለሀገር የሚያስብ ሰው የመጀመሪያ ተቃውሞ ሲያሰማ የምትሰማው ጠቅላይ ሚኒስተር ላይ ነው። ምክንያቱም የሀገሪቱ የመጨረሻ ውሳኔ የሚሰጠው ጠቅላይ ሚኒስትሩ ነው። ሀገሪቷ ላይ ችግር ካለ የመጀመሪያ ማንም ከበደና አየለ የሚል የለም አለን ሁሉ ነገር ችግር ሀገሪቷ ላይ ከመጣ ጠቅላይ ሚኒስትሩ ላይ አይደል እንዴ ህዝቡ የሚያፈጠው ነው አይደለም? ጠቅላይ ሚኒስትሩ ነው። ይሄ መንግስት ካልክ እሱ ነው አይደለ? የተሳሳቱ ሰዎች ታች ድረስ ካድሬ ይሁን ምን የፈለገ ይሁን ማለት ነው በጠቅላይ ሚኒስትሩ ሀገሪቷ የምትመራው በጠቅላይ ሚኒስትሩ ነው አይደል? ስተት ካለ ሀገሪቷ ላይ ጠቅላይ ሚኒስትሩ ላይ ነው የምትወቅሰው።
ማስተካከል ያለበት እሱ ነው። ጠቅላይ ሚኒስትሩን እያሞገሰ እሱን አትንኩብኝ እያለው ኢትዮጵያ ውስጥ ችግር እንዳለ የሚነግረን ችግሩን ሊያስተካከል የሚችለው ጠቅላይ ሚኒስትሩ ነው። የመጨረሻ ውሳኔ ሰጥቶ ይህን እንኳን ማወቅ ያልቻለ ሰው ነው። የራሱን እንጀራ እያስተካከለ ይህ ለጠቅላይ ሚኒስትሩ አይገባውም ብዬ አላስብም። ልክ ነህ። አንድ ነገር እዚህ ጋር እናንሳ። ተጽዕኖ ፈጣሪ ስትሆን የምትናገረው ነገር ህዝብ ዘንድ እንደሚደርስ የምታውቅ ከሆነ ለአንደበትህ ጥንቃቄ ታደርጋለህ። ለቃላቶች ቫልዩ ትሰጣለህ። ህዝብ ጋር ነው የሚደርሰው። ነገ የሚፈጥረውን አሉታ ስለምታውቅ፣ የሚመጣውን ኢሜጅ ስለምታውቀው የሚደግፍህም ሰው ጥሩ ቢሆን ይመረጣል አይደል? በተለይ በመንግስት ደረጃ ስትሆን ስዩምን ስታየው አብዛኛውን ጊዜ እየደነፋ ነው የሚያወራው። ምንም በቃ ከአንደበቱ ለሚወጣው ነገር ጥንቃቄ አያደርግም። ምራቁ እስከሚረጭ ድረስ ነው የሚጮኸው። ይደነፋል፣ ያወራል፣ ምን ይላል፣ ይናገራል። አንተ እኮ ስትናገር ህዝብን የምትቀርጽ ከሆነ በስነ ምግባርህም መጀመሪያ ያልክ መሆን አለበት። ህዝብን ማቅረብ መቻል አለብህ። ይሄ ሰውዬ መጣ የምትባል የለበትም። ይሄ ቋርታ ግራ ገብቶኛል። አሁን የዚህ ሰዎችን ለመሳደብ ነው። ተጽዕኖ ፈጣሪነት የት ድረስ ነው? ይሄ እኮ ተጽዕኖ ፈጣሪ እኮ አይደለም፣ እብደት ነው። እብደት ነው። ከእብደት የተናነሰ ነገር ምንም ነገር አይደለም፣ እብደት ነው እንጂ። እና እንዲህ አይነት ሰዎች እርግጥ ነው አህመዲን ጀበል መልስ መስጠት የለበትም ለእንደዚህ አይነት ሰው። እኛ ግን እየበዛ ሲመጣ አንዳንዴ ወጥተህ ተናገር የሚያስብልህ ነገር አለ አይደል? በጥቂቱም ቢሆን መልስ መስጠት መቻል አለበት። ይህ እኛ ብቻ አይደለም መልስ መስጠት ያለበት፣ ህዝቡን በአጠቃላይ መልስ መስጠት መቻል አለበት። የብዙዎቻችን ዝምታ ነገ ሌላ ተንኮል እና ሴራ ሊመጣ እንደሚችል ማወቅ መቻል አለበት። ስለዚህ ሁላችንም በአንድ የምንቆም ከሆነ ተፈሪነታችንም እየጨመረ ይመጣል። በእያንዳንዱ ጉዳይ ነው፣ በሁሉም ነገር ላይ እኛ ጥንቃቄ አድርገን ለምን ብለው መጠየቅ ነው። በቃ ይሄንን ባህል ማለት ሙስሊሙን የሚወነጅሉ ሰዎች ለፍርድ መቅረብ አለባቸው፣ መከሰስ አለባቸው። እየተነሱ ለሙስሊሙን መወረፍ የለባቸው። ልክ ነው። ምክንያቱም ሙስሊሙ የተከበረ ዲን ያለው ማንም ላይ አይደርስ። ማንንም የክርስቲያን መሪዎች ጋዜጠኛ ይሁን ምን ይሁን ማንም እኛን እንደውም አሁን እየተናገርን ያለው ማንም አያነሳ። ይሄ ማለት ይህች ሀገር አንዱ እየፈነጫባት አንዱ አንገቱን ደፍቶ የሚኖርባት አይደለም። አሁንም ይህች ሀገር በኢትዮጵያ ሙስሊሞች ትዕግስት ብቻ አይደለም በቃ ነገሮችን ንቆ በመተው የቆየች ሀገር ነች። እውነቴን ነው የምልህ። ዝም ብለህ ስትታዘብ ሙስሊሞች ላይ ይህን ያክል ጥላቻ ለምን አስፈለገ በአንዳንድ ሰዎች ዘንድ ብዬ ሳስበው በጣም ይገርመኛል። ብድግ ብሎ ሂጃብ ሲያይ የሚያዞረዋል። ምን እንድትሆን ፈለግ ስትለው ፀጉሯን አቁማ እንድትሄድ ምንድን ነው የፈለገው? ይህ ሰውዬ ትምህርት ቤት ጅልባብ አድርጋ ስትሄድ ያዞረዋል። ምንድን ነው የፈለግከው? ታይት ለብሳ እንድትመጣ ጉርድ ዩኒፎርም ታፏን ምንድን ነው የፈለግከው? ግራ ነው የሚገባ። እውነቴን ነው የምልህ። ኢትዮጵያ ውስጥ ያለው ነገር ከአያት ከቅድመ አያቶቻቸው አንዳንዶቹ ወርሰው የመጡት ደማቸው ሊጸዳ አልቻለም። ጨጓራ እንኳን አጥበው ይጸዳል፣ ደማቸው ሊጸዳ አልቻለም። እስልምና ሃይማኖት ነው። የዚህ ሃይማኖት ተከታዮች ደግሞ ሙስሊሞች ናቸው እና ሃይማኖታቸውን መከተል፣ ለጠየቃቸው ጥያቄ መመለስ፣ ሰዎች ደግሞ በሃይማኖታቸው ላይ ድንበር ሲያልፉ ማስተካከል፣ ማረም፣ የእነሱንም ሃይማኖት እናንተ ጋርም እንዲህ ችግር አለ ብሎ መንገር፣ መወያየት ከፈለገ እንዲወያይ ማድረግ መብታቸው ነው። ይህቺ ኢትዮጵያ አብጠህ ትፈነዳለህ፣ ትናደዳለህ፣ ወይም ደግሞ ስትሞላ የኖርከው ነገር እንደው ዝም ብሎ ህመም ይፈጥርብሃል እንጂ እውነት ለመናገር አስረግጠን መንገር የምንፈልገው ኢትዮጵያ የክርስቲያን ደሴት አይደለችም። በፊትም አልነበረችም፣ አሁንም አይደለችም፣ ወደፊትም አትሆንም። ምክንያቱም ደሴት የሚባል ነገር የለም። ምን ማለት ነው? አዳምጠኝ። የክርስቲያን ደሴት ማለት እኮ የክርስቲያኖች መገኛ እንደማለት ነው። እዚህ የተገኙት እኔ አንዳንዴ ሳስበው ኢትዮጵያ ውስጥ ያሉ ሰዎች ለምንድን ነው መጽሐፍ አንብበው አይሄዱት? ለምንድን ነው ከመሀይም አባቶቻቸው አያቶቻቸው ተቀብለው የሚሄዱት? አያቶቻችን አባቶቻችን መሀይማኖች ነበሩ። ቁርአን እኮ እንዲህ ይላል፣ አባትህ እኮ መሀይም ነበር ነው የሚለው። ወላጆችን ተመልከታቸው፣ ሃይማኖትን ይከተላሉ፣ ግን ምንም ነገር አያውቁም፣ አያነቡም፣
አይጽፉም። አንተ እነሱን ነው የምትከተለው። ማንበብና መጻፍ እየቻልክ የተሳሳቱት ነገር ካለ ልታርማቸው የምትችለው አንብበህ አንተ አይተህ ገብቷል። በሁሉም ነገር አመዛዝነህ ነው። ሃይማኖት ዝም ብሎ በቲፎዞ አይደለም የሚኬደው። ከአባት እኮ ትለያለህ። አንተ ምንድነው ገንዘብ ስታገኝ ሚስት አግብተህ ቤተሰብህን ጥለህ ለሚስት ብለህ ቤተሰቦችን ትተው የለ እንዴ? አንተ ወንድምህን ትከዳ የለ እንዴ? ወንድማማቾች ፍርድ ቤት ይቆሙ የለ እንዴ? ሊጋደሉ ነው ንብረት ይለያዩ የለ እንዴ? በንብረት ሃይማኖት አይበልጥም ከዚህ ሁሉ? ሃይማኖትን ነው መርምረህ ሃይማኖት ነው የሚያለያየው። እውነቴን ነው የምልህ። ከቤተሰብ ጋር ሊያለያይህ፣ ከወንድም ጋር ሊያለያይህ፣ ከአባት ጋር ሊያለያይህ የሚገባ ነገር ካለ ሃይማኖት ነው። አንብበህ እሱ የሚከተለውን አንተ የምትከተለውን አልከተልም ማለት አለብህ። እውነት ከሆነ አባት የተከተለውን ዝም ብለህ አትከተልም። አባት የተከተለውን ዝም ብለህ ስትከተለው የአባትህን ዕውቀት መመዘን አለብህ። ምን ያህል አዋቂ ነው የሚከተለው ሃይማኖት ምንድን ነው? ሌሎችን ሃይማኖቶች ከመንቀፍ በፊት ደግሞ ልብህን ሰፋ አድርገህ ሪሰርች ማድረግ አለብህ፣ ጥናት ማድረግ አለብህ፣ ኮምፔር ማድረግ አለብህ። ከዛ ከጠላኸው ደግሞ ተሰብስበህ የራስህን ይዘህ መሄድ አለብህ አይደል እንዴ? የሙስሊም ምሁራኖች ከመጡና ሙስሊሞች በኢትዮጵያ ተበድለዋል ካሉ ብድግ ብለው የሚነሱ ሰዎች አሉ። አልተበደሉም ነው። ከነዚህ በላይ ጠላት የለም። ኢትዮጵያ ውስጥ ሙስሊሞች አልተበደሉም፣ አልተረገጡም የሚል ካለ እኔ እንደ ማስረጃ ነው የምልህ። ነግሬህ የለ እንዴ? የተከራየ ነው ቤት እኮ ደርግ ውረሱ ሲል አባቴ ረመዳን ሲመጣ የሙስሊም ኮፍያ ስላደረገ ሰውየው አዩትና ሙስሊምን እንዲህ አሉት። ከተወረሰ በኋላ ባላባቱ ያስቀመጣቸው ሰው ጠባቂ ናቸው እኮ ያውም እኮ ጠባቂ ለራሳቸው ነች ትንሽዬ ቤት ተሰጥቷል። ከዛስ አዎ ሲል ወይኔ ያሉ ቤቱ እኮ ብዙ እንዳለ ተወርሷል። ሙስሊም ይውረሰን እስከዚህ ድረስ ከነዚህ ነው የተቀበለው። ሙስሊም ጽድት ያለ እምነት ነው እስልምና። እስልምና ማለት ፈጣሪ በብቸኝነት የሚመለክበት ሃይማኖት ነው። ሰማያትን መሬትን የዘረጋ ሰማያትን መሬትን የዘረጋ ሲልህ ሌላ የምታመጣው አለ እንዴ? የግዴታ እግዚአብሔር ማለት አለበት እንዴ? ሰው ማን ነው ሰማይና መሬት እንዲዘረጋ የሚችለው? አንተንና እኔን ማን ነው ሊፈጥረን የሚችለው? የግድ እግዚአብሔር ካላልኩ አይሆንም። አምላክ ነው አይደል? እሱን ነው የምገዛው፣ አንተንም እኔንም ሰማይን መሬትን የፈጠረውን እሱን ነው ማመልከው ሲል አበቃ እኮ አንተ ለሱ ነው የምሰግደው አለ። ምንድን ነው የምትጠላው? በምትጠላው ነገር ላይ የምተሳሳተ ነገር ካለ አንተ ቁርጥ ጽድት ያለ መረጃ አምጣ። አንተ ተሳስተሃል የምትልበት ይሄ ነው አይደል? እንዲሁ ግን ጥላቻ ግን ለኛ አዝነው ነው ሙስሊሞችን የሚጠሉ ሰዎች ለሙስሊሞች አዝነው ጀሃነም እንዳንገባ ብለው ነው? እውነቴን ነው የምልህ። ወይስ ለምንድን ነው የጠሉ? እኛ ፈጣሪያችንን ማምለክ አንችልም? ኢትዮጵያ ውስጥ ወንድሞቻችን አልተሰደዱም? የሙስሊም ኮፍያ አድርጎ መሄድ ነውር አልነበረም? አበበች ጎበና እንኳን መስጂድ አጠገቧ ሲሰራ እዚህ እኔ በህይወት እያለሁ አዛን አልሰማም እሞታለሁ አላለችም? ግን ስትወጣ እኮ እንደምን አደራችሁ ትላለች ሙስሊሞችን ልክ እንደለና ገብቷል። እዛ አካባቢ ያሉ ሙስሊሞች ደግሞ መስጂድ እንዳያገኙ ያልጣረችው ጥረት የለም። እንደዚህ የማስመሰል ነገር ኢትዮጵያ ውስጥ አለ። እነ ስዩም ተሾመ እና የመሳሰሉ ይሄ ዘመድኩን አይታቸው እንደሆነ የፍጣር ፕሮግራም ተጠራ፣ ሙስሊም 12 ሰዎች ቤተ መንግስት ገባሉ፣ ክርስቲያኖች ተደፈሩ። እንዲህ አይነት ብዙ ሰዎች አሉ። እነዚህ እዚህ ጋር ገቡ ማትላቸው ናቸው። እውነት አሁን እነዚህ ሰዎች ለፖለቲካ ለሀገር ለመምራት ወይም ደግሞ ለአስታር ለምን ይበቃሉ? ለምንም አይበቁም። ምግብ ፈላጊዎች ናቸው። ግን እነዚህን ምግብ ፈላጊዎች የሚከተሉ ብዙ ሰዎችን ስታይ ያሰጋል። ማስጠንቀቅ አለብን ብዬ አምናለሁ። ልክ ነው። ይህ እንትን ብቻ አይደለም፣ መንግስትም የራሱ የሆነ የቤት ስራ አለበት። እንዲህ አይነት ግለሰቦችን የግድ ቁንጥጥ ሊያደርግ ይገባል። ይሄ የግድ ነው። ለምን ነገ የሚመጣው ነገር በጣም የከፋ ሊሆን ይችላል። በዚህ ግለሰብና በመሳሰሉት ላይ ቀደም ብለን ባነሳነው በእፎይም ጉዳይ ላይ የተዳፈኑ ነገሮች መጥራት መቻል አለባቸው። ይህ ነገር ለምን ሊቀሰቀስ ቻለ? ከጀርባው ማን አለ? አሁንስ በምን አይነት ሁኔታ ላይ ነው ያለው? መንግስት እንዴት ነው ሊይዘውና ለህግ ሊያቀርብ ያልቻለው? በበርካታ ጉዳዮች ላይ መንግስት የነቃ ተሳትፎ እንደሚያደርግ እያወቅን በእነዚህ ግለሰቦች ላይ ለምን ዝምታን መረጠ? የኢትዮጵያ ሙስሊሞች ተቋምስ ለምንድን ነው በዚህ ጉዳይ ለስላሳ የሆነ? ይህ ጉዳይ ምናልባት ፍራቻው የህዝብ ለህዝብን እልቂት
ለመቀነስ የሚያመጣውን ነገር ለመቅረፍ ምናምን የሚል ነገር ልንሰማ እንችል ይሆናል። ግን ያ አይደለም። ታርጌት መሆን ያለበት ለህዝቡ ከታሰበ እነዚህ ግለሰቦች ጊዜ ሳያገኙ ለህግ መቅረብ እኔ የምልህ ህዝቡ ምን አይነት እልቂት እሱን የሚደግፉ ሰዎች በቃ ይሄ ያለ ምን አለ መሰለ ለምን 100 ሚሊዮን የኢትዮጵያ ህዝብ አይሆንም? አንድ ወንጀለኛን የሚደግፍ ከሆነ ያንን ህዝብ የሚገዳደርና ያንን ህዝብ ለህግ የሚያቀርብ ካለ 100 ሚሊዮኑም ለህግ መቅረብ አለበት አብሮ። ወንጀለኛን የሚደግፍ ህዝብ በግልጽ ወንጀል የሰራ አሁን ልወያይ ምናምን ይላል። ንቀት ነው እንደዚህ የሚሉት ሰዎች። እንደዚህ እኛ የመጀመሪያ ጠላቶቻችን በጣም በትኩረት ልናያቸው የሚገባው ሙስሊሞች ባካችሁ በየፔጃቸው ምትርመጠመጡ እነሱ ጋር በጣም የሚያሳፈረኝ የሙስሊም ጠላት የሆኑ ጋር አላህን ብትፈሩ መልካም። እነዚህ ሰዎች አስታራቂ ናቸው እንዴ? ለህግ መቅረብ አለበት ሙስሊሞችን ብለው ያላሉ ሰዎች እንወያይ። ስለ ሃይማኖት ያውቃል ወይስ ስለ ኢትዮጵያ አይደለም? ስለ ኢትዮጵያ ባህል ነው የምንመካከረው። ይሄ ውሻ ወተት ውሻ ምናምን በሙስሊም ነጃሳ ነው መሐመድ እንደዚህ ብሎ ምናምን እያለ ለነሱ ለሁሉም አንድ መልስ ልስጣቸው ካልከፋቸው የኢትዮጵያ ሙስሊሞችን ብቻ አይደለም ዓለም ላይ ያሉ ሙስሊሞች አንድ አምላክ ብቻ ነው የሚያመልኩት። እስልምናን የሚወዳደር የለም። በኔ እምነት ይሄ ነው። አንተም ይሄን የሚወዳደረው የለም ብዬ ነው። በሎጂክም በምንም ስትመጣ ለምን ካልከኝ አንድ አምላክ ብቻ የሚመለክበት ሃይማኖት ስለሆነ እያንዳንዱ ህዝብ ጭንቅላት ውስጥ አለ አንድ አምላክ ገብቷል። ከዛ ነብያቶች ሊኖሩ ይችላሉ፣ መላእክቶች ሊኖሩ ይችላሉ፣ የተቀደሱ የተወደዱ በጎ የሰሩ ሰዎች ሊኖሩ ይችላሉ። እነሱ ጋር መንጠልጠል አይሰራም። አንተ በጎ መሰረተ አምላክ ጋር መገናኘት ነው። ገባህ? ከዛ ውጭ አንድ አምላክን እንድናመልክ ጥሪ ያደረጉ ነብይን አብርሃም የሰበከውን ሙሳ የሰበከውን ኑህ የሰበከውን ስብከት የሰበኩ ነብይን አንድ እዚህ ገባ ማትለው የረባ ብርድ ልብስ እንኳን ለብሶ ያልተኛ ረሃብተኛ እንጀራ ለማግኘት መልብለው አምጥተው ሲለቁት ከዚህ አይነት ሰው ጋር የኢትዮጵያ ሙስሊሞች ንግግር ዕውቀት ካላችሁ እኔ ጥያቄ እኮ መሐመድ የ9 ዓመት ልጅ አገባ ሰለላሁ ዐለይሂ ወሰለም መሐመድ ውሻን ይሄ አይደለም ጥያቄ በመሰረታዊ የሃይማኖት ጉዳይ ገብቷል። እኔ አንድ ነገር ልንገርህና አንድ ሰው የ4 ዓመት ልጅ አገባ ነው ተከልክሏል እንበል በህግ አይኔ ላይ ግን ትልቅ ጉድፍ ወጥቷል። አይኔ ላይ ትልቅ ጉድፍ ወጥቷል ቢለኝ አይ የለብኝም ጉድፍ እሱ እውነት አይደለም የ4 ዓመት ልጅ ስላገባ እውነት አይደለም የተናገረው የሚባል ሳይንስ አለ። አትስቅበትም? ገብቷል። ረሱል ሰለላሁ ዐለይሂ ወሰለም ማንም ነብያቶች ያደረጉት 3 ሚስት 4 ሚስት ሌላም መዘርዘር ትችላለህ 3 ሚስት 4 ሚስት አገቡ ብለው 5 ያደርጋሉ እንደፈለጉ ብለው ማለት ነው የተናገሩትን ትክክል አላህን በብቸኝነት አምላክን በብቸኝነት መገዛትን ትክክል ላለማድረግ በዚህ መንገድ ይመጣሉ። ይሄ መንገድ አያስኬድም። ገብቷል። ስለዚህ አንተ የረሱል ሰለላሁ ዐለይሂ ወሰለም የነብዩ መሐመድ 5 4 ሚስት ወይም 3 ሚስት አገቡ የሚለው ጨዋታ አንተ ገብርኤልን አምላክ አድርገህ እንድትይዝ ወይም ደግሞ ዳቦ እንድትማጸነው ወይም እንጀራ እንድትማጸነው ወይም ልጅ እንዲሰጥ እንድትጠይቀው የሚያደርግ አይደለም ነው እንዴ? አምላክ ነው እንደ ገብርኤል መስጠትና መንሳት ይችላል። ትልቅ የተከበረ መልአክ ነው አይደል? ምንናከብረው መልአክ ነው አይደል? ፈጣሪው የሚታዘዝና የሚፈራ መልአክ ነው አይደል? ለኔ ግን ዳቦ ሊሰጠኝ አይችልም። ምክንያቱም እሱ ስላልፈጠረኝ ነው አይደል? እኔ እሱን ዳቦ ስጠኝ ብለው በጣም ይሳቀቅ ይመስለኛል። ለምን እሱን አስቀምጬ አምላኬን አስቀምጬ እኔ ለዳቦ ማላምነው አምላክ የለኝም አይደል? ጀነትን አልከጅልም እኔ ለዳቦ ጤንነቴን ደምስሮቼን ሁሉ የዘረጋው አምላክ እያለ እኔ ገብርኤል እዚህ ጋር ቁረጥልኝ ፍጠጥልኝ አልለውም። በጣም ወደዋለሁ ገብርኤልን በጣም አምንበታለሁ ነብይ መሆኑን መላእክት መሆኑን የተወደደ የተመረጠ በሰዎችና በነብያቶችና በፈጣሪ መካከል ብዙ መልእክት የተለዋወጠ ትልቅ የተከበረ ባለሟል ነው አይደል? ግን አምላክ አለው
የሚያወድሰው የሚፈራው ተንቀጥቅጦ የሚፈራው አምላክ ግን አለው። ያ አምላክ ማን ነው? እኔንም ጅብሪልንም የፈጠረ ነው። እሱ ደግሞ ሰሚና ተመልካች ነው። ከመሬትም አንድም ቅጠል ተበጥሳ አትወድቅም የሚያውቃት ነው። ገብርኤል ደግሞ በእውቀቱ አያካብበውም። እሱ የሚያውቀውን ፈጣሪ የሚያውቀውን አያውቅም። የተወሰነለትን ነው የሚያውቀው። ግልጽ ሆነልህ አሁን ንግግሬ ለሌሎቹ። ስለዚህ እስልምና ውስጥ ማለት ነው አንተ ሁሉንም ነገር ልታመልክ ትችላለህ፣ መብትህ ነው በሃይማኖት። አንተ ሃይማኖቴ ያዋጣኛል ካለ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ያገቡ 5 ሚስት አላቸው ውሻ ወተት ምናምን ነገር ብለህ እሳቸውን ስም በማግደፍ ማለት ነው አንድ ፈጣሪን ማለት ነው ብዙ አማልክቶች ልታረግለት ግን አትችልም። ይህንን ደም ሰበብ አድርገህ ሐቁን ልጥስ አትችልም። እሳቸው የፈለጉትን ያግቡ፣ የፈጣሪ አንድነት ግን ይሻራል። እሳቸው የፈለጉትን ያግቡ፣ ጅብሪል ግን ያበላል እሳቸው ስላገቡ ብለህ እሳቸውን አጣጥለህ ይህን የተናገሩትን ንግግር መላእክቶች ለአንተ ምንም ሊያደርጉልህ እንደማይችሉ የተናገሩትን ንግግር በዚህ መንገድ ልታጣጥል ማንን ነው ታጣጥል? ራስህን ነው። ስለዚህ እስልምና አንድ አምላክ የሚመለክበት ሃይማኖት ነው። በዚህ እምነት ውስጥ ያሉ ወንድሞች እህቶቻችን ሌሎችን እንደሚያከብሩ ሁሉ ሌሎችን ሃይማኖቶች እንደሚያከብሩ ሁሉ ሰበብ አስባብ እየፈለጋችሁ ሙስሊሙን ለማሸጋገቅ ወይም ደግሞ የሙስሊሙን ሃይማኖት ለማጣጣል የምትሞክሩ በእውነት በምትነካኩት ነገር ሁሉ ራሳችሁ አፍራችሁ ተሸማቃችሁ ሁሉ ጊዜ ነውና የምትሉት እባካችሁ መከበር በከንፈር ነው። ሁሉንም እነዚህ ቀድ አፋቸው የሰፋፉ ሰዎችን ያዟቸው፣ ይጠቅማችኋል። በእውነት የነሱ አፍ መቀደድ እኛን አይጎዳንም፣ ለእናንተ ይጠቅማችኋል። አሳ ጎርጓሪ የሚባለው ነገር ነውና እባካችሁ ተከባብሮ መኖርን ለኛ አትነግሩንም። አክብረን ኖረናል፣ እናንተ አክብሩን ነው ጥያቄ አይደል? ሙስሊሙ አክብሮ ኖሯል፣ ችሎ ኖሯል፣ አሁንም እየቻለ ነው። እና ሙስሊሙ አሁንም ቻል ምናምን አይባልም፣ አይነገረውም። እየቻለ ነው የኖረው ሁለተኛ ዜጋ ተደርጎ አይደል እንደ ካጼዎቹ ጀምሮ። ግን ይህንን አይነት እንትን ይዛችሁ የመጣችሁ ሰዎች እባካችሁ እኔን ሙስሊም ነኝ የሚያውቁኝ ሰዎች በአካባቢ በትምህርት ቤት በስራ ቦታ ምናምን የሚያውቁኝ ሰዎች በኤልጌ ምናምን በቃ ያክፋል ይሰማል። ዞር ብሎ ደግሞ ስለ እስልምና ጥላቻ በጣም ነው ይሄ ነገር ከኛ ውስጥ መጣት አለበት። በቃ ሃይማኖቴን ከጠላ እሱ ምን ያደርግልኝ? እሱ ክርስቲያን በመሆኑ ይጠላዋለሁ አስቤው እንኳን አላውቅም። እና ስለዚህ እና መድን ጀበል ላይ አሸባሪ የሚል ነገር ሲነሳ ሙስሊሙ ዝም ብለው ነው ያየው። ገብቶሃል? ምክንያቱም ይሄ ሰውዬ የሚጮህ ለሆዱ ነው ይላል። እኔ እውነቴን ነው የምልህ ጠቅላይ ሚኒስትር አብይ አህመድን ቢሆን ወላሂ ነው የምልህ እንደ ስዩም ተሾመ አይነት ሰው ከሚደግፈኝ መላው ኢትዮጵያ ሕዝብ ቢቃወመኝ ይሻላል። ምክንያቱም የማንንም ሰው አትራክት የማያደርግ ሰው ችግር እንጂ የሚያመጣብህ ድጋፍ አያመጣልህም። እና እነዚህ አይነት ሰዎች እንዲሰበሰቡ ከዛ በኋላ ደግሞ መንግስት አካባቢ ላይ የመንግስት ደጋፊ መስለው ሌሎችን ለማጥቃት የሚሞክሩ ሰዎችንም መንግስት እንዲያስጠነቅቃቸው ተሸፍነው የሚጠቀሙትን በዚህ አጋጣሚ ጥሪ ማስተላለፍ እንወዳለን። መንግስት የሁላችንም ነው። ለስዩም ተሾመ ለብቻ የተሰጠው መንግስት የለም አይደል? ስዩም ተሾመ የተመቸው አልጋ ሁሉም ሰው አይመቸውም። ነገር ግን የተቃወመ ሁሉ ጥላቻ አለበት ማለት አይደለም ነው እንዴ? ሁላችንም ለውጥ ፈልገን ደግፈናል። የምንቃወመው የምንደግፈው ነገር አለ። ሁሉም ሰው ደጋፊ ከሆነ ደግሞ ጥሩ አይደለም። ስለዚህ እንደዚህ አይነት የሚያምታቱ ሰዎችን በደንብ ማየት ለመንግስት ራሱ በጣም ጠቃሚ ነው ብዬ አምናለሁና ከዚህ ነገር ቢታቀቡ የሚለው መልእክት ለማስተላለፍ ነው። በመጨረሻ የምትለው ብዙም የምጨምረው ነገር የለኝም። ግን ዋናው ትኩረቴ ምን ላይ ነው? እኛ መንቃት መቻል አለብን። እኛ ሙስሊሞች ብዙ የምንደግፋቸው ፔጆች አሉ። የነዛም ፔጆች መቀነስ መቻል አለብን፣ ማየት መቻል አለብን። ለእኔ ምን ይጠቅመኛል፣ ነገ ምንድን ነው በዛ ፔጅ ላይ ላበረክት የምችለው የሚለውን ነገር ማሰብ መቻል አለብን። ሁሉንም አግበስብሰን በአንድ የምንይዝ ከሆነ ነገም ከነገ ወዲያም ተጠቂ ልንሆን እንችላለን እና መምረጥ መቻል አለብን። ከዚህ ነገር ውስጥ መውጣት መቻል አለብን። ችግር ሲደርስብን በጋራ የመቆም ባህል ልናዳብር ይገባል። የመጨረሻ ነው። እኛ የምንወዳቸውና የምናከብራቸው ኡስታዞች አሉን። ማንኛውም በሙስሊሙ አካባቢ ያሉ ሰዎች በስራ በተለያየ ነገር ምክንያቱም የምንጠብቀውን ነገር ባይሰሩ ልንወቅሳቸው የምንችለው እኛ ብቻ ነን። ማንንም ግን አናስነካቸው። ማንም እየተነሳ
ማንም እየተነሳ ሞቅ ባለው ቁጥር መጥቶ እነሱ ላይ የሚደፋ እሱን ጥግ እናስይዛለን፣ በህግም እንፋረዳለን። ይህ አቋማችን ሊሆን ይችላል። ያንን ማድረጋችን እኛንም ሃይማኖታችንም የምንወዳቸውንም ሰዎች ማስከበራችን ለዲናችን ሁሉ አስፈላጊ መሆኑን መገንዘብ አለብን የሚለውን መልእክት ለማስተላለፍ ነው። የዛሬው የሰዎች ምን ይላሉ ፕሮግራማችን በዚህ ተጠናቋል። በዚህ ላይ የምትሉትን ነገር በሰፊው ብትሉን መልካም ነው። እናንተስ ምን ትላላችሁ የሚለውን ጥያቄ በመጨረሻ እናስከትላለን። እንግዲህ በሚቀጥለው ሳምንት በከሰሞኑ ፕሮግራማችን እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።